ጤና ይስጥልን። ዶክተር መንግስቱ ገብረዮሐንስ እባላለሁ። በዚህ ቪዲዮ የሾርት ሌግ ፖስቴሪየር ገተር አሰራርን እናያለን። ሾርት ሌግ ፖስቴሪየር ገተር የሚሰራላቸው የጉዳት አይነቶች ከዚህ በታች የተዘረዘሩት ናቸው። የቁርጭምጭሚት ስብራት ወይም አንክል ፍራክቸር፣ የቁርጭምጭሚት ወለምታ ወይም አንክል ስፕሬን፣ የቅልጥም አጥንት የታችኛው ክፍል ስብራት ወይም ዲስታል ቲቢዮፊቡላር ፍራክቸር፣ የእግር መዳፍ አጥንት ውልቃት ዲስሎኬሽን ኦፍ ዘ ስሞል ጆይንትስ ኦፍ ዘ ፉት፣ የእግር መዳፍ አጥንት ስብራት ፍራክቸር ኦፍ ዘ ፉት ቦንስ፣ በእግር አካባቢ ለተደረገ ቀዶ ሕክምና የሚደረግ ድጋፍ ፖስት ሰርጂካል ሰፖርት። መደረግ ያለባቸው ቅድመ ምርመራዎች ክፍት ስብራትና የተጋነነ እብጠት መኖሩን፣ የተላቀቀው የስብራት ቦታ መጠንና የተጎዳውን አካል ጥመት ማወቅ፣ ሌሎች ተጓዳኝ ጉዳቶች ካሉ ማረጋገጥ፣ ከጉዳቱ በታች በቂ የደም ዝውውር መኖሩን ለማረጋገጥ የእግር መዳፍ የደም ቧንቧዎችን ምት፣ የእግር ሙቀት፣ የእግር ጣቶች ቆዳ ቀለምና የደም ዝውውር ወይም ካፒላሪ ሪፊል ማየት። በቅድሚያ በቂ የሆነ የህመም ማስታገሻ በመስጠት ህመሙን መቀነስ። የታካሚ አቀማመጥ ለመስራት ምቹ በሆነ አልጋ ላይ ታካሚን ማስተኛት። ከዚያም ህመሙ መቀነሱ ሲረጋገጥ የተጎዳውን እግር የቁርጭምጭሚት መገጣጠሚያ 90 ዲግሪ በማጠፍ በረዳት ባለሙያ ድጋፍ ማስያዝ። ለስራው የሚያስፈልጉ ቁሳቁሶች በተለያየ መጠን የተዘጋጀ ጥጥ፣ የተለያየ የስፋት መጠን ያለው ጀሶ 7.5፣ 10 እና 15 ሳንቲሜትርን ያካትታል። ተለጣጭ ፋሻ፣ ጥቅል ፋሻ፣ ለብ ያለው ውሃ፣ መቀስ፣ ፕላስተር እንዲሁም ጀሶውን ለመስራት የሚያስችል ጠረጴዛ ናቸው። በመቀጠል የሾርት ሌግ ፖስቴሪየር ገተር አሰራርን እናያለን። ለዚህ ክንውን የምንጠቀመው የጀሶ መጠን ባለ 15 ሳንቲሜትር ስፋት ያለውን ይሆናል። የድጋፉን ርዝመት በእግር መዳፍ የታችኛው የጣቶች ክፍል ወይም ሜታታርሶፋሊንጃል ጆይንት በመጀመር በቁርጭምጭሚት መገጣጠሚያ በኋላ በኩል በማለፍ ከቅልጥም አጥንት የፊት ለፊት ጎብታ የሁለት ጣት ስፋት በመተው ዝቅ ብሎ መለካት። ወፍረቱን በነጠላ 14 ድርብርብ አድርጎ ማዘጋጀት። ለተዘጋጀው ጀሶ ተጨማሪ የጎን ድጋፍ ወይም ሳይድ ፒስ የሚሆን በተረከዝ በኩል በማለፍ የጉዳቱን ቦታ በሁለቱም አቅጣጫ የሚደግፍ ጀሶ በ8 ድርብርብ ማዘጋጀት። የጥጡን ጫፍ በመያዝ ከእግር ጣቶች ጀምሮ ከታች ወደ ላይ ግማሽ በግማሽ በመደራረብ በአጠቃላይ 2 ድርብ አድርጎ በቁርጭምጭሚት መገጣጠሚያ ላይ የ8 ቁጥርን ቅርጽ በማስያዝ አልፎ እስከ ጉልበት መገጣጠሚያ ድረስ መሸፈን። በበቂ ሁኔታ ጫናን ለመከላከል ተጨማሪ ጥጥ በቁርጭምጭሚትና ተረከዝ አካባቢ ማድረግ። ጀሶውን ለብ ባለ ውሃ ውስጥ በመንከር አረፋ እስኪወጣው ጠብቆ ማውጣት። በመቀጠልም ውሃውን በተወሰነ ሁኔታ በእጅ ጨምቆ በማውጣት በጠረጴዛ ላይ በመዳፍ ማለስለስ። የለሰለሰውን ጀሶ በተጎዳው አካል ላይ በቅድሚያ የኋላ ድጋፉን፣ በመቀጠል የጎን ድጋፉን በማድረግ የተስተካከለ ቅርጽ እንዲይዝ አድርጎ በመዳፍ ማስተካከል። በማስከተልም የጀሶውን ጠርዞች ከስር ባለው ጥጥ አጥፎ በመሸፈን ምቹ ማድረግ። የተለጣጭ ፋሻውን ጫፍ በመያዝ ሳይጠብቅ ከታች ወደ ላይ ግማሽ በግማሽ በመደራረብ ማስያዝና ጀሶ እስኪጠናክር ጊዜ ሰጥቶ ደግፎ ማቆየት። ጀሶ መድረቁ ከተረጋገጠ በኋላ ሙሉ ጣቶች መንቀሳቀሳቸውን ማረጋገጥ። ከዚያም እንዳስፈላጊነቱ ራጅ በማስነሳት
ስብራቱ የሚፈለገውን ቦታ መያዙን ማረጋገጥ። ጀሶ ከታሰረ በኋላ ሊከሰቱ ስለሚችሉ የጎንዮሽ ጉዳቶች ማለትም የህመም መጨመር፣ የጣቶች መደንዘዝ እና ቀለም መቀየር ማሳወቅና የሚከሰቱ ከሆነም በአስቸኳይ ወደ ጤና ተቋማት እንዲመጡ ማሳሰብ። በመጨረሻም የህመም ማስታገሻና ሌሎች አስፈላጊ መድኃኒቶች በማዘዝ ቀጣይ የቀጠሮ ቀን ሰጥቶ መሸኘት ያስፈልጋል።